መዝሙር 90 ቁጥር 14 እንደዚህ ይላል፣ በዘመናችን ሁሉ ደስ እንዲለን ሐሴትም እንድናደርግ ምሕረትህን በማለዳ አጥግበን። በማለዳ ከምሕረትህ ምን በለን አጥግበን፣ ወይም ደግሞ ምሕረትህን በማለዳ አጥግበን። በጠዋት በሉ እስኪ በጠዋት። ክብር ለኢየሱስ ይሁን። አሜን አሜን። መጽሐፉ እንዲህ ይላል፣ ከፊት ለፊታችን ያለው ዘመን የደስታ ደግሞ ሐሴት የምናደርግበት እንዲሆን በእድሜያችን መጨረሻ ላይ ሳይሆን በእድሜያችን ማለዳ ላይ ከምሕረትህ አጥግበን። አሜን አሜን። የእድሜያችን መጨረሻ ላይ አይድረሰን ጉብኝት። የእድሜያችን ሌሊት ላይ ምሽት ላይ አይድረሰን ጉብኝት። ጉብኝት የእድሜያችን ማለዳ ላይ ያገኘንሽ። ወዳጆቼ መጽሐፍ ቅዱስ የእግዚአብሔር ቃል ራእይ 22 ቁጥር 16 ላይ እንዲህ ይላል፣ ጌታ ኢየሱስ ነው እንደዚህ ያለው፣ እኔ አለ የዳዊት ስርና ዘር ነኝ አለ፣ የሚያበራም የንጋት በሉስኪሽ የንጋት ኮከብ ነኝ አለሽ። ሃሌሉያ። አያችሁ ጌታ ኢየሱስ ሻይን ያደረገው የደመቀው የእድሜው መጨረሻ ላይ አይደለም፣ የእድሜው ማለዳ ላይ ጠዋት ላይ ሻይን አረገ። መልእክት አለኝ ወዳጆቼ፣ የጎተታችሁ ያሰገያችሁ ሰንሰለት ዛሬ ይበጣጠሳል፣ ይበጣጠሳል። ተቀመጡ። ክብር ለኢየሱስ ይሁን። ኢየሱስ እንዲህ ነው ያለው፣ በ70 ዓመቱ አይደለም ሻይን ያደረገው፣ በ80 ዓመቱ አይደለም ሻይን ያደረገው፣ በ90 ዓመቱ አይደለም ሻይን ያደረገው። እኔ ያለ ኢየሱስ የዳዊት ስርና ነገር ነኝ አለሽ። የሚያበራሽ የጠዋት የማለዳ የንጋት ኮከብ ነኝ አለሽ። ከመተበሪቦ ሰበያዳ ሰውካላ ጠዋት በሉስ ያቺው በእድሜያችን ደስ እንዲለን በማለዳ ከምሕረት ምን በለሽ ና ጠዋት ኮብኘሽ። አያችሁ ልጅ ቢሆን በ90 ዓመት አይደለም፣ ልጅ ቢሆን በ80 ዓመት አይደለም። ማለዳ ላይ በጊዜሽ በሰዓቱሽ እግዚአብሔር ይጎብኝሽ። የሆነ እጅ ያፈጥንሃል። የሆነ በማለዳ በሉስ አፋን ኦሮሞ ማንቸነም ከነማንቸናሜሽ ሃሌሉያ። ተቀመጡ። ክብር ለኢየሱስ። አያችሁ በሰው ልጅ ህልምና በጊዜው መካከል ቤት ሊኖራችሁ ይችላል፣ መኪና ሊኖራችሁ ይችላል፣ ንብረት ሊኖራችሁ ይችላል። ጀኒውን የሆነው እውነተኛ የሆነው ሀብታችሁ ግን ጊዜያችሁ ነው፣ ሰዓታችሁ ነው፣ ሲዝናችሁ ነው፣ ወቅታችሁ ነው። ከቦ ላቤር በለሽ ሊያባሻ ቦራ ሊያባሻ እየመጣና ጌታ በስንት ዓመት ምኖች እርሊ ሰርቲስ በ30ዎቹ ዓለምን ሹክ ዓለምን የገለባበጠው ተራሮችን ቻሌንጅ ያደረገው በ50 ዓመቱ አይደለም በ30 ምናምን ዓመቱ እኔ አለሽ የዳዊት ስርና ነገር ነሽ። የሚያበራው የማታ ሳይሆን የጠዋት የንጋት ኮከብ ነሽ። በማለዳ ያገኝሽ፣ በማለዳ ያገኝሽ፣ በጠዋት ያገኝሽ፣ በጊዜ ያገኝሽ። መጽሐፍ ቅዱስ እንዲህ ይላል፣
ነገርን ሁሉ በጊዜው ውብ አድርገው ሰራው ይላል። ነገር የሚያምረው በጊዜው በሰዓቱ በሲዝኑ ኢየሱስ ያድናል። አስቡት፣ የ90 ዓመት ሰው እድሜ ያለው ሰው ልጅ ወልዶ ለመዝናናት ሶደሬ ቢሄድ ሌላ ቦታ ቢሄድ ቦርሳ ውስጥ መድኃኒት አለ እመነሽ። በ90 ዓመቱ ነው የወለደው። ከረፈደን የወለደው ከረፈደን ያገኘው ከልጁ ጋር አይዝናና። የአባቶች አምላክ በማለዳሽ 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 ያጥባቸውሽ 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 ያወጣሃል ሳሪሽ ያ ለእግር ፍጥነት ይሰጣል። ለእግር ፍጥነት ይሰጣል። በማለዳሽ 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 በማለዳ ወደ ቤት ይምጣ። በማለዳ ወደ ስራ ይምጣ። በማለዳ ወደ ጤና ይምጣ። እግዚአብሔር በኮሬብ ወደ ሙሴ መጣና ምን እየሰራችሁ ቆያችሁ? ኮሬብ ጋር ቆያችሁ። ከ40 ዓመት የምድረ በዳ ጉዞ 38ቱን ዓመት የተቀመጡት በሴር ነው። ምን እየሰራችሁ ነው አላችሁ። ተነስ ውረሳል፣ ሂድ ውረሳል፣ ሂድ ተከናወናል። ቆይታችኋል። የአባቶች አምላክ የአባቶች አምላክ የጠራኝ ጌታ በእውነት ምስክሬ ነው። ዛሬ በአንዳንድ ሰው ላይ ይሄ የፍጥነት ቅባት ስትኩፍ ይወርቅብሃል፣ ይወርቅብሃል፣ ይወርቅብሃል። ሆናባቻን የማሰባ ችግድ ቢራ ሳያላሽ በማለዳ 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 አገልግሎት በማለዳ ስራ በማለዳ ትምህርት በማለዳ ሌጋሲ በማለዳ አቺቭመንት በማለዳ ለባሪያ ሶዲያ ባላሽ የዲያ ባሳቲያ ለቦሳ የዲጋ ሶቲያ ለባሽ የዲያ ሶቲያዳ የሊብራታቻ የዲካዮሳ የዲያ ባሳታ የዲያ ካሲያዳ አዲያቶ ሲያዳ ወታያ ለባሻ የዲያ ከባሶ ወታይላሳ የዲያ አኮ አዲያ ባሳ ዲያባ በማለዳ በማለዳ ሪሶርስ ቢሆን በማለዳ እጅ ላይ በረከት ቢሆን አንዳንድ ሰዎች አይቻልም 50 60 70 ዓመት ይለፉና በምድር ላይ መጨረሻ ላይ ሀብት ይይዛሉ። ሀብት ሲይዙ ጤና የላቸው ረፍዷል። ሀብት ሲይዙ ጤና የላቸው። ህንድ ነው፣ ባንኮክ ነው፣ ቱርክ ነው ሀብታቸው። መብላት አይችሉም። ለ70 ዓመት ያከማቹት መጨረሻ ላይ ያገኙት እንጀራ መብላት አይችሉም። ቅጠል ነው የሚበሉት። ለምን መሰላችሁ? ጉብኝት የደረሳችሁ አርፍዶ ነው። ልመርቅን ዛሬ የእግዚአብሔር ጉብኝት በማለዳ ያገኘሽ